ከለሩን መርጣችሁ የሚመቻችሁን ገዛችሁ በውድ ዋጋ እና እቤት ያመጣችሁት ለተወሰነ ጊዜ ለበሳችሁት፣ ያንን ልብስ ተጠቀማችሁበት፣ ግን ቆሸሸ። ስለተለበሰ ከቆሸሸ በኋላ ይህንን ውድ ዋጋ የወሰደውን ልብስ ያን የምትወዱትን ልብስ ስለ ቆሸሸ ብላችሁ ወደ ውጭ አውጥታችሁ ትጥሉታላችሁ እንዴ? አጥሉትም። ልክ እንደዚሁም ነው የሰው ልጅ ስነ ልቦና ውስጣዊው ማንነቱ በግሉ ምንም ሊሆን ይችላል። ጥፋተኛ ሊሆን ይችላል፣ ባለጌ ሊሆን ይችላል፣ ሩድ በቃ ሰካራም ሙላ ሊሆን ይችላል። ስነ ምግባሩ ሊበላሽ ሊቆሽሽ ይችላል፣ ግን ይጸዳል፣ ይፈካል፣ መስተካከል ይችላል። ቢኮዝ ኦፍ ዩ። አንተ ተጽዕኖ ማድረግ ትችላለህ፣ አንቺ ተጽዕኖ ማድረግ ትችላለሽ።